የቂያም ቀን ሊደርስ ሲል የሚከሰቱ ታላላቅ ምልክቶች አሉ። እነሱም በአላህ Subhanahu Wa Ta'ala ፍቃድ እናያለን። አላህ አስአሉ التوفيق والإخلاص والسداد والصواب። علامات الساعة ለምን ይሄ ትምህርት አስፈለገ? ስለ ቂያማ ስለ ሞት መነጋገር በዚህ ታይም ለምን ነው አንገብጋቢ ያደረገው? አንደኛውና የመጀመሪያው ነጥብ ከኔ ጀምሮ አብዛኞቻችን ዱንያን እንደ ጣዖት ማምለክ ጀምረናል። ለገንዘብ ያለን ፍቅር ደንበር አልፏል። ስለዚህ ነፍሴንም እናንተንም ስለ ቀጣዩ ዓለም ብናወሳ ምናልባት ቅድም ወንድሜ የጠቀሰውንም ኹሹዕም ሊመጣልን ይችላል። ስለ ሞት ስለ ቂያማ መነጋገር የመጀመሪያው ዋናው ነጥብ ይሄ ነው። ሁለተኛው የቂያም ቀን ትላልቅ ምልክቶች ሲከሰቱ መሬት ሙሉ ለሙሉ ይናወጣል። እናየዋለን ኢንሻአላህ። ያኔ ረሱል ሰለላሁ ዐለይሂ ወሰለም ማረግ የሚገባንን ነገር ጠቁመውን አልፈዋል። ያ ክስተት ከመምጣቱ በፊት ስንቅልን ይገባል እንዴት እንደምንከላከለው። علامات الساعة የቂያም ቀን ምልክቶች الساعة آتية لا ريب فيها ቂያማ መምጣቷ ጥርጥር የለው። ነገር ግን አላህ Subhanahu Wa Ta'ala ከቂያም ቀን በፊት የሷ መምጣቷን መገለጫ ምልክቶችን አደረገልን። ነቢያችንም ሰለላሁ ዐለይሂ ወሰለም እነዚህ ነገሮች በግልጽ አብራሩልን። لأنه أدى الأمانة وبلغ الرسالة ملكتون አድርሰው ነው ሄዱት። በግልጽ ተንትነው አስረዱት። እናየዋለን إن شاء الله. وفي حديث كما في مسلم من حديث أبي زيد عمرو ابن أخطب الأنصاري رضي الله عنه قال النبي صلى الله عليه وسلم من إلى الصحابة صلى بنا رسول الله صلى الله عليه وسلم الفجر عندي نبي صبحين صلاة السجدون ثم صعد المنبر كزام صلاة سيجرس منبر لي وطو فخطبنا حتى حضرت الظهر ظهور اسكي درس كصبحي اسك ظهور دعوة درقلن ثم نزل فصلى كزام وردوا الناس ظهورنا السجدون صحاباون معونم تكمتوا قالونا فخطبنا حتى حضرت العصر عصور اسكي درس دعوة درقلن كزام وردوا كمنبر فنزل فصلى ثم صعد المنبر كزام منبر ليوتو مسايب الليل اسك مغرب درس دعوة درقلن كصبحي اسك مغرب درس بتكتاتي يكأن مولو بروغرام. يقول صحابي من إلال فأخبرنا بما كان وبما هو كائن اسك زاري يالفون تاريكنا اسك يوم القيامة مكسة تنكستت بتنو نقرن إلال فأعلمنا أحفظنا كان يوست عالم مالت يانك أن يتناقروتن يحفظنا إلال رسول لو دفيت ميمت أو النقروج عند اندناچو አድርገው ነው የነገሩ። በጣም ይገርማችኋል። አሁን ወደ ውስጥ ስንገባ العلامات الساعة የቂያም ቀን ምልክቶች ረሱል በትንታኔ ካስተማሩት ትምህርት ውስጥ ነው። በሁለት ዋና ዋና ክፍሎች ይከፈላል። አንደኛው العلامات الصغرى ትናንሽ የቂያም ቀን ምልክቶች የሚባሉ አሉ። ባለፈው ትምህርታችን እንዳየነው ትናንሽ አሉ። የነ መህዲ መውጣት የረሱል መሞት የረሱል መላክ علامات الصغرى علامات الكبرى ሁለተኛው ታላላቅ ቂያማ መድረሱን የሚያውጁ ምልክቶች አሉ። እነዚህ ምልክቶች علامات الكبرى ይባላል። ነብያችን ሰለላሁ ዐለይሂ ወሰለም ሙስሊም ላይ በተዘገበው 10 ምልክቶች እንደሆኑ ይናገራሉ። ዛሬ በአላህ ፍቃድ የተወሰኑትን እንዳሳለን። كما في مسلم من حديث حذيفة بن أسد الأنصاري الغفاري رضي الله عنه قال اطلع النبي صلى الله عليه وسلم ونحن نتذاكر نبياتنا صلى الله عليه وسلم إنيا كتش بلن ዲስከስ እየተወያየን ያለ ብቅ አሉ።
فقال بلوالو ما تذاكرون ምንድነው እየተወያያችሁ ያላችሁት ስለ ንግድ ይሆን እስኪ መልሱ እነሱ ይስጡን قالوا نذكر الساعه يا رسول الله እኛ የቂያም ቀን ነገር ያወያየን ነው አሏቸው የቂያም ቀን ጉዳይ ነው እየተወያየን ያለንበት ነብዩ አስከተለው ምን አሉ انها لن تقم حتى تروا قبلها 10 آيات እናንተ እኮ 10 ዋና ምልክት ሳታዩ ቂያማ አትቆምም አሉ ከነዚሁ ሙስተቀሱ ደጃል የሚባል የሚመጣ ፍጡር አለ ዛሬ ለሰዓታት እንዳስሰዋለን ኢንሻአላህ በሱ ላይ ነው የምናተኩረው ደጃል ሳይመጣ ወኑዙል ዒሳ ነቢ ዒሳ ከሰማይ ሳይወርድ ይመለሳል እና ያለ እንዴት እንደሚመለስ ወኑዙል ዒሳ ወያጁጅ ወማጁጅ ያጁጅና ማጁጅ የሚባሉ ፍጡር አሉ አላህ የሆነ ቦታ ላይ የዘጋቸው የት አናቀው يوم القيامه ሲደርስ ይወጣሉ እነሱ ሳይወጡ ቂያማ አትቆምም ወዱኻን ጭስ ምትወጣለች እሷ ሳትወጣ አይከሰትም ወطلوع الشمس من مغربها ፀሐይ በገባችበት ሳትወጣ ቂያማ አይቆምም ፀሐይ በገባችበት ትወጣለች ፍጡራን አንድ ምሽት ላይ ፀሐይን በምስራቅ እየተጠባበቀ ድንገት በገባችበት ትወጣለች እጅግ በጣም የሚያስደነግጥ ክስተት እሷ በገባችበት ሳትወጣ ቂያማ አይቆምም ወطلوع وظهور الدابه መሬት ውስጥ ምትወጣ እንስሳለች ቂያማ ሲደርስ መሬት ውስጥ ወጣ ሰዎችን የምታናገር አንተ ሙእሚን አንተ ካፊር ያለች ምታሃተም ማህተም ምታረግ እንስሳ ሳትወጣ እናየዋለን ኢንሻአላህ وثلاثه خسوف ሶስት መቅሰፍቶች خسف بالمشرق وخسف بالمغرب وخسف بجزيره العرب ሶስት መቅሰፍት ሳይከሰት በምዕራብ በምስራቅ በአረባዊ ዳርቻ ሶስት ነገር ሳታዩ واخر ذلك نار تخرج من اليمن تطرد الناس الى محشرهم በጨረሻም የወጣው ቂያማ ከመቆሙ በፊት ሳትወጣለች ከየመን ዓለም ላይ ያሉ ሰዎችን ወደ መሰብሰቢያው ቦታ ተሰበስባቸዋለች ያኔ ቂያማ ትቆማለች እነዚህን ሳታዩ ቂያማ አትቆምም ይላሉ ነብዩ ሰለላሁ ዐለይሂ ወሰለም አላማቱል ኩብራ አሁን ያየናቸው አስሮች በሁለት ይከፍሏቸዋል ዑለሞች አንደኛው اقتراب الساعه ቂያማ መድረሱን የሚናገር ምንም አልቀረውም ሲባል اقتراب الساعه ከነዚህ ውስጥ ደጃል نزول عيسى ويأجوج ومأجوج እነዚህ ቂያማ ደርሷል ሲባል حلول الساعه ቂያማ ገብቷል የሚባልበት ደግሞ አለ እሱ ምንድነው ፀሐይ በገባችበት ስትወጣ ከመሬት ውስጥ እንስሳዋያቸው ወጣ ስታናገር ይሄ حلول الساعه ይባላል ዛሬ በአላህ ፍቃድ اقتراب الساعه የቂያም ቀን መቅረቡን የሚናገረውን ዋናውን ትምህርት እንዳሳለን ነብያችን ሰለላሁ ዐለይሂ ወሰለም كما رواه احمد في مسنده والحاكم في المستدرك وغيرهما من حديث عبد الله بن عمرو ان النبي صلى الله عليه وسلم قال ነብያችን ምን አሉ العلامات الكبرى اني የቂያም ቀን አስሩ ምልክቶች خرزات منذومات في سلك ልክ አንድ ገመድ ላይ እንደታሰሩ መስካባዎች ናቸው ሙሰባህ ታቃላችሁ በገመድ የታሰሩ መስካባዎች አሉ አይደል ልክ እንደዛ ናቸው فيقطع السلك ገመዱ ሲበጠስ يتبع بعضها بعضا አንዱ አንዱን ተከትሎት ነው የሚመጣው አንዱ ከተከሰተ ሌላው በተከታታይ ይከሰታል ደጃል ይመጣል እሱ ሊገል ነብይ ኢሳ ይወርዳል ነብይ ኢሳ እንደወጡ ያጁጅ ወማጁጅ ይወጣሉ እነዛን ለመግደል አላህ ሌላ ፍጡር ይልካል خرزات منذومات في سلك ገመድ ላይ እንደታሰሩ መስካባዎች ነው ሲቆረጥ ገመዱ አንዱ አንዱን ተከታትሎት ይመጣል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም አላህም Subhanahu Wa Ta'ala ይሄ ክስተት ሊመጣ እንደቀረበ ቁርአን ላይ ምን ይለናል فهل ينظرون إلا الساعة أن تأتيهم بغتة فقد جاء أشراطها
فأنى لهم إذا جاءتهم ذكراهم فهل ينظرون إلا الساعة أن تأتيهم بغتة كما دنجت እንድትመጣባቸው ነው እንደሚጠባበቁት فقد جاء أشراطها በርግጥ እኮ ምልክቶቿ መጥተዋል علامات أشراط عمارات የቂያም ቀን ምልክቶች ዛሬ እምናየው የቂያም ቀን መቀረብን የሚገልጸው ፊትነቱ መሲህ ደጃል ስለሚባል ፍጡር ነግራችኋለሁ ፊትነቱን عظيمة ትልቅ ፈተና መሬት ላይ የሚከሰትበት ነው ነቢያችን ሰለላሁ ዐለይሂ ወሰለም ሙስሊም በተዘገበው ሐዲስ ላይ ምን ይላሉ ما بين خلق آدم إلى قيام الساعة ما من أمر أكبر من الدجال الله እኮ አደምን ከፈጠረበት ጊዜ ጀምሮ እስከ يوم القيامة እንደ ደጃል አይነት ፈተና መሬት አታስተናግድም ይላል በጣም ከባድ ፈተና ورواه ابن ماجه في سننه والحاكم في مستدرك من حديث أبي أمامة الباهلي أن النبي صلى الله عليه وسلم قال نبياتين إهن كستسين نقروا من الله إنه لم تكن فتنة في الأرض منذ خلق الله ذرية آدم أعظم من فتنة الدجال الله أكو يا آدم زروج مريت ليك بتنبو على اسك يوم القيامة عند دجال عينت فتنا بأمته تشلي على كم وإن الله لم يبعث نبيا إلا حذر أمته الدجال تملكتت الله منم نبي على كم أمته تشن كدجال فتنا ديستنكك ويعززاتشو بيونج دجال ميبال ميمتا فطور الله أمته نقرية تبالة يالتعزز نبي الله وأنا آخر الأنبياء እኔ ደግሞ የመጨረሻው ነብይ ነኝ ወአንቱም አኺሩል ኡመም እናንተ ደግሞ የመጨረሻ ህዝቦች ናችሁ የመጨረሻ ኡመት ናችሁ በነዛኞቹ አልወጣም وهو خارج فيكم لا محاله በእናንተ መውጣቱ ጥርጥር የለውም ይወጣል እናንተ ጋር وان يخرج انا بين اظهركم فانا حجيج لكل مسلم እኔ በህይወት ያለው ከወጣሉ ለሰሃቦች እኔ ሙስሊሞቹ ጠበቃ ተከራካሪ ነኝ እኔ ተከራካሪያችሁ ነኝ ወይ يخرج من بعدي ከኔ በኋላ ግን በኡመቶች ላይ ከወጣ فكل امرئ حجيج نفسه ያንዳንዱ ሙስሊም የራሱ ጠበቃ ተከራካሪ ነው والله خليفتي عليكم والله ደግሞ በእናንተ ላይ የተውኩት ምትኬ ነው الله يطبق امتين سيلو نبي صلى الله عليه وسلم استلفوا مسيح الدجال مسيح ميلو قال بديناችን ለሁለት ግለሰቦች ተሰጥቷል አንድ ለታላቁ ነብይ ኢሳ مسيح ኢየሱስ እንለዋለን مسيح الدجال ደግሞ ለደጃል ተሰጥቷል مسيح ميلو قال አሉ ابن الاثير ታላቁ የቋንቋ ምሁር ናቸው ምን ይላሉ سمي المسيح مسيح يتبالو كو دجال አሉ لأن عينه ممسوح عند عينه يتعبس يتأفى ስለሆነ ነው የደጃል አይን ምንድነው የጠፋ ነው ደጃል ሰለምን ተባለ ደጃል ከአረባዊ ደጀለ ከሚል ስሮ ቃር የመጣ ነው ደጀለ ማለት غطى الحق بالباطل حقን በውሸት የሚያላብስ ውሸታም ማለት በጣም ዋሾ ስለሆነ ደጀለ ሚለው ደጃል አሉት አጋን ነው ካዚብን ከዙብ እንደምንለው ማለት ነው በጣም እጅግ ውሸታም ነው መሲህ የተባለ አይኑ ስለጠፋ ነው ነብዩላህ ኢሳ መሲህ የተባሉት ለምንድን لانه قالوا اذا مسح يشفي الناس من الامراض باذن الله بالله فقاد مسح ማለት አበሰ ማለት ነው مسح الخفين خف ማበስ እንደምንለው ነብይ ኢሳ አለይሂ ሰላም አላህ ከሰጣቸው ተአምር ሰዎችን ታመው ሲዳሷቸው ቆዳቸው ተበጣጥሶ ሲዳሷቸው ቁምጥናው ላይ ለቃቸው ነበር መሲህ ተባሉ وأبرئ الأكمه والأبرص وأحيي الموتى بإذن الله موتانن يكسكسو ነበር የታመመን ሲዳሱት ይድን ነበር
ለዚህ ምን ተባሉ እሳቸው መሲህ ተባሉ የሁለቱ ልዩነት እንዲህ ነው መሲህ ወስፉ ደጃል ሲቅርጹ ምን አይነት ፍጡር ነው ነቢያችን ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala ደጃልን በህልም ያሳየኝ ይላል ፍጥረቱ ምን አይነት እንደሆነ يقول رجل ወንድ ነው አሉ رجل ሚለው ቃል ለጅንም ለሰውም ይሆናል وانه كان رجال من الانس يعوذون برجال من الجن رجل ሚለው ቃል ለሰውም ለሸይጣንም መዋል ይችላል ለጅንም رجل ሚለው ቃል ዑለማዎች ተካለፉበት ከሸይጣን ዘር ነው ደጃል የሚባለው ፍጡር ወይስ ከሰው ዘር ነው አብዛኛዎቹ አኢማዎች ከሰው ዘር የሚወጣ ለየት ያለ ፍጡር ነው አሉ ከፈሎቹ ደግሞ ኖ ከጅን ዘር ነው በሰው ተመስሎ ነው የሚመጣሉ على كل حال رجل ወንድ ነው احمر ቀይ ነው جعد الراس ራሱ مجعد ጸጉሩ የተቆጣጠረ ነው اعور العين አንድ አይኑ የጠፋ ነው كانه عينبة طافئة አይኑ ልክ ውሃዋ የተወሰደ ወይን ታቃላችሁ ውስስ ስትል እንደዛ ይመስላል ይላል ወስፉ ደጃል ሲታይ በሌላም ሐዲሳቸው ለነብዩ ሰለላሁ ዐለይሂ ወሰለም ሙስሊምና ቡኻሪ ባስተላለፉት ላይ قام رسول الله صلى الله عليه وسلم في الناس فاثنى على الله ነብዩ አንዴ ሰዎች መሃል ቆሙና አላህን የሚገባውን ምስጋና ካደረሱ በኋላ ثم ذكر الدجال دجالን አስታወሱልን ይላል فقال اني لانذركم እኔ ያስጠነቅቃችኋለሁ አሉ ለሰሃቦቹ وما من نبي الا وقد انذره قومه ማንም ነብይ እኮ አልመጣም ህዝቦቹን ደጃልን ያስጠነቀቀ ቢሆን እንጂ لقد انذره نوح قومه ነብይላ ኑህ የዛሬ ስንት ሺህ ዓመት ስለ ደጃል አስጠንቅቀው ሄደዋል ولكن አሉ ረሱል ሁሉም ቢያስጠነቅቁም ነገር ግን اقول لكم فيه قولا لم يقله نبي لقومي ማንም ነብይ ለህዝቦቹ ያልነገረውን ለየት ያለ ምልክት እነግራችኋለሁ ምን አሉ تعلموا እወቁ አሉ ረሱል انه اعور دجال عندنا ነው وان الله تبارك وتعالى ليس باعور الله عندنا አይደለም አሉ ነብያችን ሰለላሁ ዐለይሂ ወሰለም ደጃል ምንድነው አንድ አይኑ የጠፋ ፍጡር ነው ደጃል ነብያችን ሰለላሁ ዐለይሂ ወሰለም ትልቅ ፈተና ስለሆነ ተጠንቅቀን የሱ ምንነት እንድናቀው ግልጽ ምልክት ይሰጡናል رواه مسلم من حديث حذيفة بن اليمان حذيفة باستلالفت حديث لي نبياتش من يلالو مكتوب بين عينيه كافر كدجال كوك عينوچو مهكل كافر ميل صحف الله الله أكبر يقرأه كل مسلم كاتب وغير كاتب ይሄን ደግሞ ማንኛውም ሙስሊም የሆነ ሰው ሚጽፍም ይሁን የተማረም ይሁን ያልተማረ ያነበዋል ደጃል ግንባር ላይ ምን አለ ካፊር وفي روايه مسلم باستلالفو الزغبا ላይ ግንባሩ ላይ ካፍ ፋ ራ ሚል ጽሁፍ አለ ካፊርም ማንኛውም ሙስሊም ያነበዋል ሲያይ ደጃል ሌላ ወስፉ ግንባሩ የወጣ ፍጡር ነው አንገቱ ከራሱ ጋር የገጠመ ደጃል ሲራመድ እኛ ፊት ለፊት ነው የምንራመደው እንዲህ ነው የሚራመደው ይላሉ ረሱል ሰለላሁ ዐለይሂ ወሰለም لا عقب له ለሱ ዘር የለውም ከኋላው የተቋረጠ ነው ዘር የለውም ይሉናል ጎበጥ ብሎ ነው የሚሄደው ይላል ረሱል እንዴት እንደሚስሉልን አያችሁ أدى الأمانة صلى الله عليه وسلم ቁልጭ አርገው ደጃልን እንድንለየው ሚመጣ ትልቅ ፈተና ነው ሙስሊሞች ይጋፈጡታል ማንነቱን እንዲያውቁ እየጠቆሙን ነው አይኑ አሉ አንደኛው የፈረጠ ወይን ይመስላል የጠፋ ነው አንደኛው ደግሞ ከዙጃጅ ልክ እንደ መስታይት አረንጓዴ አይን ያለው አሉ በጣም ያስፈራ እንዲስታየው አንድ አይን ነው ያለው የሚለውን የዘመኖቹ አንዳንድ ዳዒዎች ያዙና
ደጃል ማለት የሚመጣ ፍጡር አይደለም ቴሌቪዥን ነው አሉ ቴሌቪዥን አንድ መስኮት አይደል ሌሎቹ ደግሞ ትንሽ የተማርነ ያሉት ደጃል ማለት የሚመጣ ፍጡር አይደለም the western civilization the material civilization ይሄ የነጩ ስልጣኔ በቁስ ነው እንጂ የሰለጠኑት በመንፈስ ወድቀዋል አይደል ሩሂይ ነገር የላቸውም አላህ ያውቃ ይሰግዱ የሰለጠኑት በህንጻው በቁስ ነው የሰለጠኑት እነሱ ማለት ነው አንድ አይን ያላቸው ይሄም ያንም አይደለም ደጃል ትክክለኛ ፍጡር መሬት ላይ የሚከሰት ነው ደጃል ፈተናውን ከባድ ያደረገው ለምን ይመስላችኋል ጥሪውስ ምንድነው ደጃል ወደ ህዝብ ሲወጣ ምን ብሎ ነው አና ረብኩም እኔ አላህ ነኝ እኔ ፈጣሪያችሁ ነኝ ብሎ ነው የሚወጣው ወደ ህዝብ በእኔ እመኑብኝ ይሄ ነው ጥሪው አላህ Subhanahu Wa Ta'ala ለዚህ ፈተናው እንዲረዳው የተለያየ ችሎታ ሰጥቶታል በጣም ይፈጥናል ነብያችን ሰለላሁ ዐለይሂ ወሰለም ሙስሊም በተዘገበው ሐዲስ ላይ ነዋስ ኢብኑ ሰምዓን ጠየቅናቸው ያ ረሱላህ አንተ ያ አላህ መልእክተኛ ወማ እስራዑሁ ፊል አርድ ደጃል መሬት ላይ እንዴት ነው የሚንቀሳቀሰው አላቸው ነብዩ ምን አሉ ከልገይዝ እንደ ዝናብ ነዋ استدبرته الريح ንፋስ ያባረረችው ዝናብ ታቃላችሁ እንዴት ነው የሚበር እንደዛ ነው መሬት የሚያዳርሰው እየበረረ ነው የሚሄደው ንፋስ እንዳባረረችው ዝናብ አላህ የተለያየ ችሎታ ይሰጠዋል ህዝቡን ሊፈትን የትምርቱ ዓላማ ይሄ ነው እኛ ሆነ ያለንበት ሙስሊሞች አንድ ዓሊም ዲሽ ውስጥ ስከታተል ኡመተ الاسلام አሁን ያለበት ምጥ ላይ ነው አለ ተቸግረን ያለን ፍልስጤም ላይ እስራኤል ተዘምታለች ሙስሊሙ ሰላም የለውም ላ والله ትልቅ ፈተና ገና ፊት ለፊት ይጠብቀናል ይሄማ ተራ ይሄንም ለመጠቆም ነው ሐቂቀተን የዚህ ፕሮግራም ዓላማ አላህ ነይ ብሎ መጣራት ይጀምራል ምን ይላሉ فياتي على قوم فيدعوهم ወደሆነ አገር ይገባና ህዝቡን እኔ ጌታችሁ ነኝ ይመኑብኝ ይላል ያምኑለታል ፍጥረቱን ሲያዩ فيأمر السماء فتمطر سماين يزال أذنبي ይላታል فتمطر ታዘንባለች ويأمر الأرض فتنبت መሬትን ያዛታል አትክልቱን ፍሩቱን የተለያየ ጽዋት ታወጣለች ያዛታል ያያዩት ህዝቦቹ ሲወጣ ፍራፍሬው ያዩታል ስለዚህ አላህ ለምን አይሆንም ይላሉ ፈተናው ከባድ እንስሳዎቹ ስጋቸው ስጋ ይለብሳል አካላቸው ወተት ይሞላሉ በዚህ ምቾት ጥሏቸው ይሄዳል አሉ ረሱላህ ሰለላሁ ዐለይሂ ወሰለም ከዛም ወደ ሌላ አካባቢ ይመጣል فيدعوهم فينكرون عليه ይጠራቸዋል አንተ አንቀበልም እኛ ሙእሚኖች ነን ሷሊሖች ነን ይላሉ فيأمر السماء فتتوقف ሰማይን ያዛል ዝናብ ይቋረጣል መሬትን ያዛል አትክልት እንዳለ ይደርቃል እንስሳዎቻቸው ይሞቱባቸዋል ረሱል ሐዲሱ ሲጨርሱ ምን ይላሉ فيصبحون ممحلين ليس بأيديهم شيء من أموالهم እጃቸው ላይ ያለ ንብረት እንዳለ ይጠፋል እንስሳዎች ይሞታሉ አትክልቶች ይደርቁባቸዋል በችግር ያሳልፋሉ ሙእሚኖች እኮ ናቸው ትልቅ ፈተና ነው ደጃል ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም አላህም Subhanahu Wa Ta'ala ከኑህ ጀምሮ ለእያንዳንዱ ነብይ ህዝብህን አስጠንቅቅ ሲል የላከው በጣም የሚገርመው ነብዩ ምን ይላሉ فيمر بالخرابة አንድ ባዶ ቦታ አካባቢ ከተከታዮቹ ካመኑበት ጋብሮ ያልፋል ሲያልፍ ባዶ በረሃ ላይ ያልፋል መሬቷን ያዛታል አኽሪጂ ኩኑዘኪ አንቺ ውስጥ ያለ ማዕድን አውጪ ይላታል መሬትን ነው የሚያዝ ህዝቡ ቆሞ ይመለከታል ነብዩ ምን ይላሉ መሬት ላይ ያሉ ወርቅ አልማዙ ብሩ ከመሬት ተፈልፍለው ወጣው فيتبعونه كيعاصيب النخل like a swarm of bees ልክ እንደ ንብ መንጋ ወርቁ አልማዙ ይከተለዋል ይላል ከባድ ነው
ሌላ አላህ የሚሰጠው ችሎታ ሰዎች እንዲፈትን የሞተን የመቀስቀስ ችሎታ ይሰጣል። ነብያችን ሰለላሁ ዐለይሂ ወሰለም ይላሉ ثم يدعو رجلا ممتلئا شبابا ወጣትነቱ የተሟላ ወጣትና ብሎ ይጠራዋል። ከዛም فيقطعوه جزيلتين ከሁለት ይከፍለዋል። ይሄን ወጣት ተቆርጦ ይወድቃል። ثم يدعوه ከዛም ቁም ሲል ያዘዋል። አካሉ ገጥሞ ሰው ሆኖ ይነሳል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። فتنة عظيمة ከባድ ፈተና። ከዚህም በላይ አላህ Subhanahu Wa Ta'ala ሸይጣኖችን እንዲገለገልባቸው ያገራለታል ጅኖችን። ነብያችን ሰለላሁ ዐለይሂ ወሰለም ይላሉ يأتي إلى الرجل فيقول له اتبعني ወደ አንድ ሰው ወጣት ይመጣና ተከተለኝ እኔ ጌታህ ነኝ ይለዋል። فينكر አልከተልህም ይለዋል። አንተ ጌታ አይደለህም ብሎ ይመልሰዋል። فيقول له دجال من ይለዋል أرأيت لو بعثت لك والديك أتؤمن بي እናት አባት ሙተው ቀብር ውስጥ ነው ያሉ በቀሰቀሳቸው ትከተለኛለህ ይለዋል። ይሄ ሰው ይደነግጣል። ነዓም የዚህን ያህል ችሎታ ካለህማ እንዴት አልከተልህም? ከዛም እነዚህ ጅኖች ቀብር ውስጥ ገብተው እናት አባቱን ተመስለው ይወጣሉ ቀብሩን ከፍተው። ይሄ ወጣት ይመለከታል። ወጣው ምን ይሉታል? ያ ቡነየ اتبعه فإنه ربك ልጃችን ሆይ እሱ እኮ ፈጣሪያችን ነው ተከተለው ይሉታል። فتنة عظيمة እጅግ በጣም ትልቅ ፈተና የመጨረሻውን ክፍል ያገኘዋል። ነብያችን ሰለላሁ ዐለይሂ ወሰለም አንድ ሐዲሳቸው ላይ ምን ይላሉ? صحيح ሐዲሶችን ነው የምጠቅሰው እኔ ታሪኩ ጥራት እንዲኖረው صحيح ብቻ ነው የዘገብኩት። ነብያችን ምን ይላሉ? إن هذه الأمة ይሄ ኡመት የኔ ኡመት እኮ جعل آفيتها في أولها ሰላም የተደረገላት ለመጀመሪያዎቹ ነው። وسيصيب آخرها بلاء የመጨረሻዎችን ግን የማይችሉት በላ ያጋጥማቸዋል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ደጃልም ከነዚህ ፈተናዎች ውስጥ ዋነኛው ነው። وله نار وجنة ነብያችን ሌላ ሐዲሳቸው ላይ ለደጃል አላህ ሳትና ጀነት ይሰጠዋል ይላሉ አብሮት የሚጓዙ። كما في صحيح البخاري من حديث أن النبي صلى الله عليه وسلم قال لدجال كو نج وتتمزل ونزي كتلوان ونارا ميكتاتل ساتم بيهدبت عبروت بران نبي من قالوا جن فناره ماء بارد وماؤه نار يدجال وهامي مسلاችሁ ነገር ሳት ነው ሳት የሚመስላችሁ ደግሞ ቀዝቃዛ ውሃ ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ምን ነው ደጃል ነው ሐቅን በውሸት የሚሸፍን ሳት የሚመስል ውሃ ነው ውሃ የሚመስል ሳት ነው። በሌላ ሐዲሳቸው ላይ አላህ እንዴት እንዳሳወቃቸው ስለዚህ ክስተት ነብዩ በጥልቀት ሲናገሩ ምን ይላሉ? ለአነ አሉ የረሱልን ቀውል ስም እኔኮ ለአነ አዕለሙ ቢማ مع الدجال منه እኔኮ ደጃል ይዞት ከሚንቀሳቀሰው ነገር ከደጃል በላይ አውቃለሁ። ተመልከተ ረሱል ምን እንዳሳወቃቸው አላህ ደጃል ይዞት የሚጓዘው ነገር አለ ከደጃል በላይ ያዘውን ነገር ነው ያውቀዋለሁ ምን እንደሆነ። معه نهران يجريان አብረውት የሚጓዙ ሁለት ወንዞች አሉ። احدهما رأي العين ماء ابيض አንዱ ስታየው ነጭ ውሃ አብሮት የሚፈሰው والآخر رأي العين نار تأجج ሚነድ ሚንቀለቀል እሳት ነው አንደኛው አሉ። فإما أدركنا أحد ነብያችን ምን አሉ? ከኔ ኡመት ይሄ ክስተት ከገጠማችሁ አሉ ነብዩ ምን ያሉ? فليأتي النهر الذي يراه نارا ሳት የሚመስለውን ይምጣና አሉ ረሱላህ ሰለላሁ ዐለይሂ ወሰለም ثم ليطأطئ ራሱን ዝቅ አድርጎ ይጠጣው አሉ። فإنه ماء بارد ቀዝቃዛ ውሃ ነው አሉ። ሳት የሚመስል የሚያስፈራችሁ አትፍሩ፣ አይናችሁን ጨፍናችሁ ግቡና ሳቱን ጠጡት ቀዝቃዛ ውሃ ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። እንዲህ አይነት
ችሎታውላ